የኛ ኢድ ሰላታችን እንደዚህ ድምቅ ብሎ ነበር ያለፈው። አናምርም? እስኪ እዩት። ማሻአላ በሉላችሁ። እናንተ ኢድ እንዴት አለፈ? የኛ ኢድ ከሞላ ጎደል በዚህ መልኩ ደስ በሚል ሁኔታ አልፏል። ቤተሰብ ጋር ጓደኛ ጋር ተሰብስበን ደስ የሚል ጊዜ ነው ያሳለፍነው። ግን ያው መብራት ባለመኖሩ ብቻ ሙሉ ነገሮችን ለእናንተ ማሳየት አልቻልንም። እስኪ ለማንኛውም ከሞላ ጎደል በዚህ መልኩ አሳልፈናል ኢድን። ቀንጨብ ቀንጨብ አድርጌ ለእናንተ ማጋርቻችኋለሁ። መልካም ኢድ ይሁንልን። ነገም ኢድ ነው፣ ዛሬ ብቻ አይደለም። መልካም ኢድ ለሁላችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ያስከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? ኢድኩም ሙባረክ፣ እንኳን አደረሳችሁ። እንዴት ናችሁ? ሁሉ ሰላም? እኛ ደህና አልሐምዱሊላህ። ተጠፋፍተናል እንግዲህ ፊት ለፊት ከተያየንም በጣም ቆየን። እንዴት ናችሁ? ናፍቃችሁኛል። ሁላችሁንም ሰላም ብያለሁ። ኢዱ እንዴት ነው እናንተ ጋር? እኛ ጋር አልሐምዱሊላህ በጣም ደስ ይላል። ያው ትንሽ ቢዚ ብንሆንም ያለውን ነገር ያው በደንብ ልቀርጽላችሁ አስቤ ነበረ። ድባቡን ይሄን ዳቦውን ምናምን ብቻ የሀገር ቤቱን እንትን ላሳያችሁ ፈልጌ ነበረ፣ ግን ዝናብ ነው እንዳጋጣሚ ሆኖና መብራት አልነበረም። ስልኬ መብራት አልነበረውም እና እንደምፈልገው ሳልቀርጽላችሁ ቀረሁኝ ማለት ነውና ብዙ እንግዲያም ነበረኝ አልተመቸኝ። አይኔ ወዶች ኢዱ ከኛ ጋር ምን እንደሚመስል እስኪ ቀንጨብ ቀንጨብ አድርጌ ያሳያችኋለሁ። ከእናንተ ጋር እንዴት አለፈ? እንዴት ነው የመዳም ቤት? እንዴት ያሳለፋችሁት? ኢጃዛ ነው? ስራ ቦታ ነው? እስኪ እናንተም በኮሜንት አስቀምጡ። እንግዲህ ጭስ ነው አይኔ ሁላ እንደምታዩት ምግብ እየሰራሁ ነው። እኔ መሰልኩት ነው። አይኔ ሁላ ሊጠፋ ነው በጭስ። እስኪ ላሳያችሁ። መብራት አልነበረም እንግዲህ ብዙ ነገሮችን መቅረጽ አልቻልኩም እስካሁን። እስኪ ካሁን በኋላ ያሉትን ነገሮች አሳያችኋለሁ። ብዙ ነገሮችን መቅረጽ ባንችልም የደረስንበትን አሳያችኋለሁ። ሩዝ ይዘህ ደርሷል። ጭስ ነው በነገራችን ላይ ታይ መፍና አድርጓል። የፈላ ስለሆነ ያው እንግዲህ ኩሽና ነኝ እና ከገንፎ ነበር ላሳያችሁ የነበረው። ስለዚህ ማሳየት አልቻልኩም። መብራት ጠፋና ጠፍቶ በጣም ስላደረ ከገንፎ ነበር ላሳያችሁ የነበረው። ከጧት ጀምሮ የነበረውን ነገር ምናምን ነበረ፣ ግን ስልኬ መብራት አልነበረም። እንዳጋጣሚ አልሰረችኩም ነበር። ፓወር ባንኬ ደግሞ ሌላ መብራት ስለሌለበት ቦታ ላይ ወስደውት አልመለሱም ነበርና ከዛ መብራት ሲጠፋ ምንም ማድረግ አልቻልኩም። ለደወል እንዳይዘጋብኝ ብዬ ቪዲዮ መቅረጹን ተውኩት። ከዛ ጭራሽ ዘጋ ማለት ነው። ዘግቶ አደረ ስልኬና ያው እንግዲህ ይሄ የሁለተኛው ቀን ብሎግ ነው ማለት ነው። ያው የመጀመሪያውን የኢድ ሰላት የነበረውን ነገር ምናምን አሳያችኋለሁ፣ ግን ዋናው ቀን አልፏል። ሁለተኛው ቀን ኢድ ነው ይሄ እንግዲህ። የሁለተኛውን ቀን እንግዲህ ያሉትን ነገሮች አሳያችኋለሁ። ዋናው የምታዩት ደስ ይል ነበረ። ቤታችን ሙሉ ሰው ነበረ። በጣም ደስ ይላል ነው፣ ግን ያው መቅረጽ አልቻልኩም፣ ለእናንተ ማጋራት አልቻልኩም። ሁለተኛውን ኢድ እንግዲህ አብረን እንውላለን። አብራችሁ ቆዩ። እናንተስ እንዴት ነው? ሰው ሀገር እንዴት ያደረጋችሁ? የሰው ቤት አብዛኛው ውጭ ያለ ስለሆነ የሚከታተልኝ እና ይዟችሁ እንግዲህ ኢንሻአላህ ሁሉም ያልፋል። አብሽሩ ነው። እንግዲህ በመካከል የተወሰነ ጥብስ ታብስ አደርጋለሁ ደግሞ ሁሉም እንዳይቀር በሚለው ጥብሳችንን እየጠበስን እንግዲህ በጎን ፈንዲሻችንን እናፈነዳለን። ያው ሰዓታችንን ለመጠቀም የጊዜው ሩጫ ጠይቀኛል። እዚች ጋር ተጨምረና ቢስሚላህ አበዛው መሰለኝ ካሜራ ላይ እያየሁኝ ልቀንሰው። ፈንዲሻችንን በጎን እናፈነዳለን ማለት ነው። ይሄ ትንሽ ጨውና ስኳር እንግዲህ ለመቅረጽ እያሰብኩ ነበረ፣ ምንም አልሆነም። ፈንዲሻችንንም ይሄው አፈነዳን በዚህ መልኩ። ምንድን ነው የምሰጥሽ? የለም
አንቺ እያለኝ ነው ሲትራ። እሺ አያቃጥልሽም? አያቃጥልሽም? ልስጥሽ? ነይ ማማ ነይ 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 ሲትሩ ነይ። አንቺ እያለች ነበር። የሚሄድ ጋር ልሄድ ነው የምትለው። ሲሄዱ ደግሞ ተከተል እና እየደረሰልን ነው። በኔ ቲማቲም ትንሽ ጨመርኩበት ረጠብ እንዲል ማለት ነው። ከኩሽና ከመውጣታችን ኃይለኛ ዝናብ ተቀብሎናል። እንግዲህ ከዚህ በኋላ ደግሞ እንተጣጣብና ልብሳችንን እንቀይራለን፣ ፏ እንላለን። ከዛ ቡናችንን ምሳ እንበላና ቡናችንን አብረን እንጠጣለን ማለት ነው። ይጣይ እንግዲህ እዚህ ጋር ውጭ ቤት እያለች ነው፣ እየተሯሯጠች ነው። በነገራችን ላይ ጸጉሯን ተላጭታ እንግዲህ ወንዳ ወንድ ሆናለች። እስኪ አብረን ምሳ እንብላ፣ አብረን ቡና እንጠጣለን። ምሳችንን በዚህ መልኩ አቀራርበናል። ግን ያው ሰዎች እንዳይሳቀቁ እየፈራሁ ነው የምቀርጸው። ግን ያው እስኪ ዝናቡ ድምጽ ጉድ አፍልቷል። እስኪ ዝናቡን ላሳያችሁ፣ ውጩን የሚመስለውን ደስ አይልም? መስል ላሳያችሁ። በዝናብ ተጥለቅቆ በዝናብ የታጀበ ኢድ ይመስላል። እንግዲህ በዝናብ ታጅበን ኢዱን እያሳለፍን ነው የሚወዱት። እና እስኪ ቡናችን ለምንባል ነው ትልቁ ያለው ይሄ ነው። እንግዲህ ግማሹ ስልክ ላይ ነው የሚጣና ማሚም እየተከራከሩ ነው እንደምታዩት። ስለዚህ እኔ ቡና መቅዳት አለብኝ። ቡና የቀዘቀዘ እዚህ ጋር ቡናችንን ጠጣን። ያው ከዛ በኋላ እኛ ጨዋታችን ይቀጥላል። እንግዲህ እናንተን እዚሁ ልሰናበታችሁ። መልካም ኢድ ይሁንላችሁ። ከዚህ በላይ በሰፊው ባሳያችሁ ደስ ባለኝ ነበረ። ግን የመብራቱም የዝናቡም በቃ የስራውም ተጋግዞ እንግዲህ አልሆነም። ለማንኛውም በሌላ ቪዲዮ እስከምንገናኝ ደህና ሁኑ። በሸሆታው ቪዲዮ እመጣላችኋለሁ። ቀጣይ ቪዲዮ ላይ የሸሆታውን ቪዲዮ ይዤላችሁ እመጣለሁኝ፣ ወይም የቡቅሪውን ቪዲዮ ማለት ነው። እስከዛው ድረስ ደህና ሁኑልኝ። ወዳችኋለሁ። ባይ ባይ።